ሰላም እንዴት ናችሁ? ዛሬ እንግዲህ አዲስ የዩቲዩብ ቻናል ከፍተናል ማለት ነው። የዩቲዩብ ቻናል የተለያዩ አስተማሪ የሆኑ ነገሮች ይለቀቁበታል። በዚህ ዩቲዩብ ቻናል በብዛት ስለ ፍለተር አፕሊኬሽን እንዴት ይሰራል የሚለውን ነገሮች በብዛት ዲፕ ገብተን የምናይበት ይሆናል። ሶ ይሄ እ፣ የመጀመሪያ ቪዲዮአችን ይሆናል ማለት ነው። ያው በእርግጥ እንዴት ቪኤስ ኮድ እናወርዳለን ምናምን የሚሉትን ነገሮች ሙሉ ዲፕ አልሰራሁላችሁም። ነገር ግን ለዛሬ እንደ መጀመሪያ ከመሆኑ አንፃር እንዴት ነው የመጀመሪያን የአፕሊኬሽን ወይም ደግሞ የፍልተር አፕሊኬሽን ሴታፕ የምናደርገው የሚሉትን ነገሮች ዲፕ ገብተን እናያለን ማለት ነው። ሶ መጀመሪያው ቪኤስ ኮድ ታወርዳላችሁ። ያው መቼም ቪኤስ ኮድ ማውረድ የሚከብድ ይኖራል ብዬ አልገምትም፣ ግን ማውረድ የሚከብዳችሁ ከሆነ ቪዲዮ እሰራላችኋለሁ ማለት ነው። እንደዛም ሆኖ አንድሮይድ ስቱዲዮም በዛው ልክ ማውረድ ይኖርባችኋል ማለት ነው። ሶ የመጀመሪያው ነገር አንድሮይድ ስቱዲዮ ትገባላችሁ ማለት ነው። ከዛ አንድሮይድ ስቱዲዮ ውስጥ ከገባችሁ በኋላ ምን ታደርጋላችሁ? ይሄን ይሄ አሁን ከዚህ በፊት የሰራሁት እንትን ነው። ዝም ብዬ ለምሳሌ የከፈትኩት ነው እና ጀስት እንዴት መክፈት እንደምንችል አሳያችኋለሁ። እዚች ጋር ትገቡና እዚህ ይሄንን ኢንተርፌስ አታገኙትም። በቃ ጀስት ዝም ብሎ ባዶ ነው የሚሆነው። ያው እኔ ከዚህ በፊት ስለሰራሁበት እኔ እና እነዚህ ያሉት እዚህ ጋር የተደረደሩት ሙሉ እስካሁን ከዚህ በፊት የሰራኋቸው ናቸው እና እዚህ ምን ታደርጋላችሁ? ከዚህ ከላይ ትሄዱና ቪው የሚለውን ትነካ ታደርጓታላችሁ። ከዛ እዚህ ጋር ኮማንድ የሚለውን ነካ ታደርጋላችሁ። እዚህ ጋር ኒው ፕሮጀክት የሚለውን ነካ ታደርጉና እዚህ ጋር አፕሊኬሽን የሚል አለ። አፕሊኬሽኑን ነካ ታደርጋላችሁ። ከዛ ትመርጡለታላችሁ። ከዛ ትመርጡለትና ልክ እንደዚህ እኔ አሁን ይሄንን ያው ከዚህ በፊት ስለሰራሁበት ይሄ ቱቶሪያል አፕ የሚለውን ነካ ትጽፉና ፎልደር ትፈጥራላችሁ ምናምን ከዛ ትመርጡለታላችሁ። እዚህ ጋር የፈለጋችሁትን ስም ታስገባላችሁ። ቱቶሪያል ቱቶሪያል አፕ ትሉና እንዲህ ትከፍቱታላችሁ። ከዛ ትንሽ አናላይዝ ያደርግና ሲጨርስ እዚህ ያመጣላችኋል። ሙሉ የሚያስፈልጋችሁን ፓኬጅ ማለት ነው። ሙሉን ፓኬጅ ያመጣላችኋል። ሶ እስኪ አናላይዝ ሲያደርግ ተጠብቁታላችሁ። እዛ አናላይዝ አድርጎ ከጨረሰ በኋላ እዚህ ጋር አውትፑት ላይ ያመጣላችኋል። ያው እዚህ ጋር ሪሶልቪንግ ዲፔንደንሲ እያለ ነው። እዚህ ሙሉ ዘርዝሮ ያመጣላችኋል። ያው እንደምታዩት ጨርሷል። እዚህ ኢን ኦርደር ቱ ረን ዩር አፕሊኬሽን አፕሊኬሽናችሁን ረን ለማድረግ ምን ታደርጋችሁ? ፍለተር ረን ብላችሁ ጽፋላችሁ ማለት ነው። እዚህ ጋር ተርሚናል ላይ ሞስት ኦፍ ዘ ታይም ኮማንድ ፕሮምፕት ብትጠቀሙ ጥሩ ነው ብዬ አስባለሁ። ፍለተር ረን ብላችሁ ነው እንትን የምትሉት። ነገር ግን መጀመሪያ ምን ያስፈልጋችኋል? ዲቫይስ ያስፈልጋችኋል። ይሄን ነገር ረን የምታደርጉበት ማለት ነው። እኔ የምጠቀመው እዚህ ጋር ምን አለ መሰላችሁ? እኔ የምጠቀማቸው እስቲ እዚህ ጋር ሶስት አይነት ዲቫይሶች አሉ። እነዚህን ያው ማውረድ ትችላላችሁ። ቪኤስ ኮድ ካወረድ ማነው አንድሮይድ ስቱዲዮ ካወረዳችሁ ከዛ ውስጥ ስለሆነ የምትጠቀሙት ብሎም ደግሞ ምን ትጠቀማላችሁ ከፈለጋችሁ አንድ ዲቫይሳችሁን ወይም ደግሞ የስልካችሁን ዲቫይስ መጠቀም ትችላላችሁ። ሶ እኔ ከዚህ እቺን ልጠቀማት ሞስት ኦፍ ዘ ታይም እነዚህ አልሰራም እያሉኝ ስለሆነ እዛ እዚህ ጋር እንገባና እቺን ካመቻቸን በኋላ ይሄ ያው ከዚህ በፊት የሰራሁበት ነው። ለምሳሌ ብዬ እንትን ያልኩት ነው እና ይሄ ዝም ብሎ ስለሆነ ሶ ሌሚ ባክ ከዛ እንደዚህ ይመጣላችኋል። እዛ ይሄን ረን ትሉታላችሁ። እዚህ ጋር ከመረጣችሁ በኋላ ረን ካደረጋችሁ በኋላ ትንሽ ሎድ ያደርግና ያመጣላችኋል እዚህ ላይ ማለት ነው። ዲስፕሌይ ያደርግላችኋል። እዚህ ጋር ሎድ ያደርጋል ግን ትንሽ ደቂቃ ሶ ትንሽ ሎድ ስለሚያደርግ እኔ ሎድ ካደረገ በኋላ ተመልሼ እመጣለሁ። ይኸው እንግዲህ እንደምታዩት ሎድ አድርጎ ጨርሷል። ይሄንን ሎድ አድርጎ ሲጨርስ እንደዚህ ያመጣላችኋል። እዚህ ጋር ይኸው መጥቷል። አሁን ፍለተር ዴሞ ሆም ፔጅ ይላል። ሶ ይሄን እንደዚህ ያመጣላችኋል። ሶ ይሄ ዴሞ ስለሆነ ጀስት ለእናንተ ለምሳሌ ነው እንደዚህ የመጣላችሁ እና ይሄን የመሰለ እንትን ይሰጣችኋል። ከዛ ያው አፕ ባሩ ምናምን ማስተካከል ምናምን ሌላውን ምናምን የእናንተ ፈንታ ይሆናል ማለት ነው። እዚህ ጋር ይሄ ነው ጀስት ይሄ እናንተ እንደፈለጋችሁ መቀየር ትችላላችሁ። ግቡ ሶ እናንተ ባላችሁ መሰረት
የሚስተካከል ነው። ያው ሁሉን ነገር እናንተ ናችሁ የምታስተካክሉት ከዚህ ያለውን ሁሉን ነገር። እዚህ ጋር ደግሞ ይሄ አፕ ባሩ ላይ ያለው ጽሁፍ ዘግሩም ዴቭ ብትሉት ይስተካከል። ያው እዚህ አያችሁ ሲስተካከል ሁሉን ነገር ምናምን እናንተ ናችሁ እዚህ ኮድ ላይ ምናምን ታስተካክሉ ይሄን ታጠፉትና እናንተ በራሳችሁ መንገድ ትጽፋላችሁ ማለት ነው። ይሄንን እናንተ ታስተካክሉታላችሁ። እንደዚህ ነው። ያው እንደምታዩት እዚህ ይቀየራል ማለት ነው። ይሄ ኢንክሪመንቱ ምናምን ጀስት ዝም ብሎ ለእንትን ስላደረጉት ነው። ኢንክሪመንት ምናምን እናንተ ላይ ኮዳችሁ የሚያስፈልግ ከሆነ ምናምን ጀስት መጠቀም ትችላላችሁ። ግን ፍሎቴሽን አክሽን በተን እናንተ እንደምትጠቀሙት ይወሰናል። ይሄን ይመስላል። እንዴት ሴትአፕ ማድረግ እንችላለን የሚባለው ነገር ከዚህ ላይ እንጨርሳለን ማለት ነው። ከዚህ በኋላ ወደ ቀጥታ ወደ ቱቶሪያሎች ማለት ነው የምንገባው። ግን ቪኤስ ኮድ ምናምን ማውረድ የሚከብዳችሁ ከሆነ አንድሮይድ ስቱዲዮ ምናምን ማውረድ የሚከብዳችሁ ከሆነ እነዚህ ነገሮች ሰርቼ በዩቲዩብ እለቅላችኋለሁ። ኮሜንት ላይ አሳውቁኝ ያን የሚከብዳችሁ ከሆነ ማለት ነው። እንዴት ሴታፕ ማድረግ እንችላለን። ሌላ ደግሞ ኢሚውሌተር እንዴት ማውረድ እንችላለን ምናምን ይሄን ምናምን ከፈለጋችሁ ጀስት ኮሜንት ላይ አሳውቁኝ እና እነዛን ነገሮች ምናምን ፊክስ እያደረግን አብረን እንቀጥላለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። እንዲሁም ሰብስክራይብ እያደረጋችሁ እኛን አበረታቱን። አዳዲስ ቱቶሪያሎች ሲለቀቁ ወደ እናንተ እንዲደርሳችሁ ደግሞ የደወል ምልክቱን መጫናችሁን አትርሱ። ለዛሬ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።